የአክሲዮን ሽያጭ ጥሪ ማስታወቂያ ለገዳ ባንክ አክሲዮን ማህበር ባለአክሲዮኖችና አዲስ ባለሀብቶች በሙሉ ገዳ ባንክ አክሲዮን ማህበር ላለፉት 45 ቀናት ለነባር ባለአክሲዮኖች የአክሲዮን ሽያጭ ሲያከናውን መቆየቱ የሚታወስ ሲሆን ከነሐሴ 8 ቀን 2018 ዓ.ም እስከ መስከረም 17 2019 ዓ.ም ደግሞ ለነባርና ለአዳዲስ ባለሀብቶች የአንድ አክሲዮን ዋጋ በብር 1050 ለሽያጭ ማቅረቡን ይገልጻል። ሁሉም አክሲዮኖች ወደ ሰነድ አልባነት ስለሚቀየሩ ነባር ባለ አክሲዮኖች ብሔራዊ ዲጂታል መታወቂያ፣ የቀበሌ መታወቂያ፣ የግብር ከፋይ መለያ ቁጥርና ማናቸውንም የአክሲዮን ባለቤትነት ማስረጃ ይዘው መቅረብ ያስፈልጋል። ነባር ባለ አክሲዮኖችም ይሁን አክሲዮን ለመግዛት የምትፈልጉ አዳዲስ ባለሀብቶች አክሲዮኖችን ለመግዛት ገዳ ሴኩሪቲ ዲለር አክሲዮን ማህበር ጨምሮ በኢትዮጵያ ካፒታል ገበያ ባለስልጣን እውቅና የተሰጣቸው የሰነደ መዋዕለ ንዋይ ገበያዮች ጋር የግብይት ሂሳብ ትሬዲንግ አካውንት መክፈት ያስፈልጋል። ማሳሰቢያ፣ ሁሉም ባለሀብቶች የገዳ ባንክ ደንበኛ ሳቢ መግለጫን በሙሉ እንዲያነቡ ይበረታታሉ። ለውሳኔ ከተቸገሩ በኢትዮጵያ ካፒታል ገበያ ባለስልጣን ፍቃድ ከተሰጣቸው ገለልተኛ የፋይናንስ አማካሪዎች ምክር መጠየቅ ይችላሉ። የደንበኛ ሳቢ መግለጫው መጽደቅ ሰነደ መዋዕለ ንዋዮቹን ባለሀብቶቹ እንዲገዙ የተሰጠ ምክር ወይም ድጋፍ ተደርጎ አይወሰድም። ይህ ማስታወቂያ በኢትዮጵያ ካፒታል ገበያ ባለስልጣን ፍቃድ አግኝቷል። ለበለጠ መረጃ ጎተራ አካባቢ የሚገኘው የገዳ ባንክ አክሲዮን ማህበር ዋና መስሪያ ቤት በአካል በመቅረብ ወይም ከታች ባሉት ስልክ ቁጥሮች መደወል ይችላሉ። ገዳ ባንክ፣ የአዲሱ ትውልድ ባንክ።